ውድ ኢትዮጵያውያን፣ አብዛኞቻችን ላፕቶፕ እስኪል ድረስ ጠዋት ማታ በመስራት ብቻ ስኬት የሚመጣ ይመስለናል። ፒያሳና መርካቶ ውስጥ ወዲያና ወዲህ ስለተሯሯጥን ብቻ ሕይወት የሚቀየር ይመስለናል። ግን አስደንጋጭው እውነት ሌላ ነው። ከጉልበት ድካም በላይ ነባሩን አስተሳሰብህን የሚያፈርሱና ነፍስህን ነፃ የሚያወጡ 5 ሚስጥራት አሉ። እነዚህን ሚስጥራት አብረን ለመፈተሽ ቤተሰብ ለመሆን ሰብስክራይብ በማድረግ ይቀላቀሉን። ውድ የቻናላችን ቤተሰቦች፣ ፀሐይዋ አናት ላይ ወጥታለች። መርካቶ፣ ያቺ የሀገራችን የንግድ ልብ፣ በሰዎች ግርግር፣ በዕቃ ጫኖች ጩኸት እና በመኪና ጥሩምባ ክፉያ እየታመሰች ነው። በዚህ ሁሉ የሕይወት ትርምስና የሩጫ ማዕበል መሃል ግን ዳዊት ብቻውን የቆመ ይመስላል። የቀጥሩ ፀሐይ ግንባሩ ላይ ሲያርፍ የውስጡን ሐዘን የሚያበርደው አንዳችም የጥላ ዘርፍ በዙሪያው የለም። የሽንፈት ከባድ ዝምታ ውስጡን እያንገበገበው ነው። በዙሪያው ያለው የሰዎች ጩኸት አእምሮ ውስጥ ከሚመላለሰው ለምን አልተሳካልኝም ከሚለው ጥልቅና ነፍስን እየበላ ጥያቄ የጎላ አይደለም። የፍርሃት ቀዝቃዛ ላብ በጀርባው ቁልቁል ይወርዳል። ትከሻው ላይ ያለው የሕይወት ሸክም በየቀኑ ከሚሸክመው የሸቀጥ ከረጢት ክብደት በላይ ነፍሱን እያጎበጠተዋል። ውድ ኢትዮጵያውያን፣ ስንቶቻችንን እንደ ዳዊት በዚህ የሕይወት አዙሪት ውስጥ ተጠምደን የምንገኘው? ስንቶቻችንን ላባችንን እያፈሰስን ሌሊቱን በሐሳብ እያነቃን ነገር ግን ባዶ እጃችንን የቀረን? ዳዊት እጆቹን ወደ ኪሱ ያስገባል። የቀሩት ጥቂት የተጨማደዱ የብር ኖቶችና ሳንቲሞች በጣቶቹ መሃል ይንኳኳሉ። ይህ ሪትማዊ ድምፅ የድህነቱና የውድቀቱ ማረጋገጫ ሆኖ በአእምሮ ውስጥ ያስተጋባል። አንድ አላፊ አግዳሚ በችኮላ ትከሻውን ገጭቶት ያልፋል። ዳዊት ግን ከቆመበት ንቅንቅ አይልም። እግሮቹ መሬት ላይ የተቸነከሩ፣ ነፍሱ ግን በአየር ላይ የምትንሳፈፍ ይመስላል። ዙሪያውን ሲመለከት ሁሉም ሰው የራሱ መድረሻ አለው። ሁሉም ሰው የሆነ ቦታ ለመድረስ ወደፊት ይራመዳል። እሱ ግን ልክ እንደ ስደተኛ በገዛ ሀገሩና በገዛ ሕልሙ ውስጥ መሄጃ ጠፍቶት ይንከራተታል። አካላዊ ጉልበቱን አማጦ ጨርሷል። ጉልበት ብቻውን፣ መሯሯጥ ብቻውን ሕይወትን የሚቀይር መስሎት ነበር። ጠዋት ማለዳ ፀሐይ ሳትወጣ ተነስቶ ማታ ኮከብ እስኪቆጠር የሚሠራው ሥራ ለምን ከእጅ ወደ አፍ አላላቀቅም? ዕድል የለኝም ይሆን? ፈጣሪ ረስቶኝ ይሆን? ይላል በውስጡ። ዓይኖቹ በእንባ እና በድካም ቀልተዋል። አየሩን ወደ ውስጡ ሲስብ የሽንፈት ጠረን አብሮት ወደ ሳምባው የሚገባ ይመስላል። በቃ እዚህ ላይ አበቃው፣ ከዚህ በላይ መታገል አልችልም የሚል አደገኛ ሐሳብ ነፍሱን እያንኳኳት ነው። የሕይወት በር ሙሉ በሙሉ የተዘጋበት ይመስላል። ልብ ውስጥ ያለው የልጅነት ነጭ ሕልም እና የዛሬው እሾሃማ እውነታ ፊት ለፊት ሲላተሙ የውስጥ ደሙ ሲፈስ ይሰማል። ሕመም ማለት ኪስ ባዶ መሆን ብቻ አይደለም። ትልቁ ሕመም ሁሉንም ነገር በትክክል እያደረግኩ ለምንድነው ውጤቱ የተሳሳተ የሚሆነው ብለህ ራስን ስትጠይቅና አእምሮ ውስጥ የተተከለው እምነት መፍረስ ሲጀምር ነው። ዳዊት በዚህ ጥልቅ የጨለማና የመሰበር ቅጽበት ውስጥ ሆኖ የሕይወቱን አቅጣጫ ለዘላለም የሚቀይሩትን አእምሮን የሚያናውጡ እውነታዎችን ገና አላወቀም። መነሻው አካላዊ ድካሙ ሳይሆን አእምሮው የተገነባበት የተሳሳተ መሠረት መሆኑን ሊረዳ ሕይወቱን የሚያነቃቃው ትልቁ የለውጥ ምዕራፍ ሊከፈት ጥቂት እርምጃዎች ብቻ ቀርተውታል። ዳዊት ከወሎ አረንጓዴና ጸጥታ የሰፈነባቸው ተራሮች ሲነሳ በልቡ የቋጠረው አንድ ጥልቅ ንጹሕ እምነት ነበረው። በገጠሪቱ ኢትዮጵያ ያደገ ልጅ እንደመሆኑ አባቶቹ ያስተማሩት አንድ ጥልቅ ሐቅ ነበር። ሰውነትህን አደክመህ ላብህን ጠብ አድርገህ መሬቱን ከቆፈርከው ምድር አትከዳህም፣ ፍሬዋን ትሰጥሃለች። ይህንን የልጅነት ነጭ ሕልምና የጉልበት እምነት ተሸክሞ ነው ወደዚች ወደ ማተራራው ውስብስና ግዙፍ ከተማ የገባው። ከተማዋ ግን እንደ ገጠሩ ሩህሩህ አልነበረችም። በየቀኑ የንጋት ፀሐይ ፊቷን ሳታሳይና ወፎች ሳይንጫጩ ዳዊት ከእንቅልፉ ይነቃ።
ጠባቧ ክፍል ውስጥ ያለውን የብርድ ንክሻ ታግሶ ወደ ውጭ ይወጣ። የድሮ ጫማው በአስፓልቱ ላይ የሚፈጠረው ሪትማዊ ድምፅ ጧ ጧ ጧ በጨለማው ጎዳና ላይ ያስተጋባ። ይሄ ጫማው ድምፅ ዳዊት ከራሱ ጋር የሚያደርገው የተስፋ የልብ ትርታ ነው። በመርካቶ የሰዎች ማዕበል ውስጥ የጠዋት ቁር ሳይበግረው የቀጥር ሐሩር ጀርባውን እየተኮሰው ከብድ ያሉ የሸቀጥ ከረጢቶችን ይሸከማል። እንቅልፍ አጥቶ ይለፋል። አካሉ እስኪዝል ላቡ እንደ ዝና እስኪወርድ ድረስ ይሠራል። ግን ውድ ኢትዮጵያውያን፣ ሕይወት ሁል ጊዜ የሂሳብ ቀመር አትሆን። አንድ ሲደመር አንድ ሁል ጊዜ ሁለት አይሰጥም። ዳዊት ላቡን አፍስሶ ሆዱን አስሮ ጥቂት ሳንቲሞች ያጠራቅማል። አሁንስ ሕይወቴ ልትቀየር ነው፣ የጥረቴን ፍሬ ልበላ ነው ብሎ የንጋት ፀሐይ ተስፋ በውስጡ ሲፈነጥቅ በድንገት አንድ ያልታሰበ የሕይወት አውሎ ነፋስ ይነሳና የገነባውን የአሸዋ ላይ ቤት አፍርሶ ባዶ እጁን ያስቀርሃል። ሲያገኝ ያጣ፣ ሲገነባ ይፈረስበታል። የሕይወት እኩልታው አልገጥም ይለላል። በእነዚህ ጊዜያት ማታ ወደ ቤቱ ሲመለስ ጠባቧን ክፍሉን የሽንፈት ከባድ ጸጥታ ይወረሳታል። ብቸኝነቱ እንደ ከባድ ብርድ ልብስ ይከደናል። ጣራውን ትኩር ብሎ እያየ የውስጡ የአየር ንብረት ክፉኛ ይለዋወጣል። የጠዋቱ የተስፋ ፀሐይ በድንገት ጠልቃ የፍርሃትና የተስፋ መቆረጥ ዝናብ ነፍሱን ያረጥባታል። ለምንድነው ጉልበት ብቻውን በቂ ያልሆነው እያለ ራሱን ይጠይቃል። እኔ እኮ አልሰረኩም፣ አላጭበርበርኩም፣ የሰው ሐቅ አልነካውም። ለምንድነው ላቤ ዋጋ ያጣው? እጆቹ ሻክረዋል፣ አጥንቶቹ ደክመዋል። ወጣትነቱ በመርካቶ አቡራ ውስጥ እየረገፈ ነው። ነገር ግን ከሁሉ በላይ የተሰበረው ነፍሱ ነው። ጉልበት ብቻ ሁሉን ነገር የሚቀይር መስሎት ያደገው ዳዊት አሁን ትልቅ የሐሳብ መስቀለኛ መንገድ ላይ ቆሟል። በዚህ የጨለማ አዙሪት ውስጥ ሆኖ በአካላዊ ድካምና በአይምሮ ዝግጅት መካከል ያለውን ጥልቅ ልዩነት ገና አላየም። የሕይወት ጦርነት በጉልበት ብዛት ሳይሆን በአይምሮ ጥልቀት እንደሚሸነፍ የሚነግረው ድምፅ ይፈልጋል። ዳዊት አሁን ወደ ሕይወቱ ትልቁ የለውጥ መጀመሪያ ወደዛች አይምሮን ወደምታነቃቃው አቅጽበት እየተቃረበ ነው። የአቢሲኒያ ምስጢር ሰብስክራይብ ያድርጉ። ውድ የቻናላችን ቤተሰቦች፣ ጭጋጉ አዲስ አበባን በተለይም የመርካቶን ጥግ እንደ ነጭ ብርድ ልብስ ሸፍኖታል። አየሩ አጥንት ድረስ ይቀዘቅዛል። የዳዊት ውስጣዊ የአየር ንብረትም ከዚህ ውጫዊ ብርድ የተለየ አይደለም። የሽንፈት የበረዶ ግግር በልቡ ላይ ተጭኖ ትንፋሹን እያሳጠረው ነው። አሮጌ ጆኛ ላይ ተቀምጦ በሁለት እጆቹ ጉልበቱን አቅፎ የውድቀቱን ከባድ ዝምታ እያደመጠ ነው። የሕይወት ትግል ትርጉም ያጣበት ይህ ጠዋት የፍጻሜው መጀመሪያ መስሎት ነበር። ድንገት ግን አንድ ረጋ ያለና ሪትማዊ የጫማ ኮቴ ወደሱ ይጠጋ። ጧ ጧ ጧ። እግሮቹ የሰለቹ ቢመስሉም አረማመዳቸው ግን የዓመታትን ጽናት ይናገራል። አጠገቡ መጥተው የቆሙት አቶ አበበ ናቸው። ዕድሜያቸው የገፋ፣ ፊታቸው ላይ የዘመን ሸማ የተተረተረባቸው፣ ነገር ግን ዓይናቸው ውስጥ የንጋት ተስፋ የሚያንጸባርቅ ጥበበኛ አዛውንት። አቶ አበበ ዳዊትን ዓይን አንዴ ብቻ አይተው የነፍሱን ስብራት፣ የውስጡን ጩኸትና የቀዘቃዛውን ፍርሃት ተረድተውታል። አጠገቡ ቀስ ብለው ይቀመጣሉ። ውድ ኢትዮጵያውያን፣ እዚህ ጋር ትንሽ ላቆማችሁና እስኪ ቆም ብላችሁ የነፍሳችሁን ጓዳ ጠይቁ። እናንተስ በሕይወታችሁ ያለኝን ጉልበት ሁሉ አሟጥጬ ጨረስኩ፣ ግን ለምን የሕይወቴ ሌሊት አልነጋልኝም ብላችሁ የጠየቃችሁበት፣ ተስፋችሁ በባዶነት የተቀበረበት ጭጋጋማ ማለዳ አጋጥሟችሁ አያውቅም? ስንቶቻችንን የተሳሳተ ግንብ እየገነባን ጡብ ባመማለሳችን ብቻ የድካማችንን ዋጋ የምንጠብቅ? ስንቶቻችንን የተዘጋ በር ገፍተን ላባችን ስለፈሰሰ ብቻ በሩ የሚከፈትም ይመስለን? አቶ አበበ የዳዊትን ትከሻ አባብሎ መታ ያደርጉና ዝምታውን በሚሰብር ጥልቅና ሞቅ ባለ ድምፅ ማውራት ይጀምራሉ። ልጄ ይሉታል። ላብህ መሬት ላይ ሲወድቅ፣ ጉልበትህ ሲደክም አይቻለሁ። ነገር ግን አይምሮህ በሐሳብ ሲታረስ አላየሁም። ሕይወትህ በቅጽበት እንዲቀየር ከፈለግ አይምሮህን የሚያናውጡ 5 ጥልቅ እውነቶችን ልንገርህ። ዳዊት ቀና ብሎ ያያቸዋል። አይኖቹ ውስጥ የነበሩ ጭጋግ ለጥቂት ሰከንዶች ገለል ይላል። አቶ አበበ የመጀመሪያውን እውነት ሰነዘሩ። የመጀመሪያው እውነት ይህ ነው። በተሳሳተ መንገድ ላይ እየሮጥክ ፍጥነትህን ብትጨምር መድረሻህን አያቀርበውም፣ ይልቁንም ጥፋትህን ነው የሚያፈጥነው። የሰውነትህ ጉልበት ከአይምሮ ጥበብ ካልቀደመ የምታፈሰው ላብ የገዛ ራስህን የድህነት መቃብር ጠለቅ አድርጎ ከመቆፈር አያልፍም።
መጀመሪያ መቀየር ያለበት ላብ የምታፈስበት ቦታ ሳይሆን መላ ሕይወትህን የምትመራበትና የምታስብበት የአእምሮ መንገድ ነው። ይህ ጥልቅ ፍልስፍና፣ ይህ አእምሮ አናዋጭ እውነት የዳዊትን ነባር አስተሳሰብ ልክ እንደ መብረቅ ቆርጦ ይመታዋል። የብርድ ላቡ በድንገት ይደርቃል። ለዓመታት ጉልበት ብቻ ብሎ የገነበው የሐሳብ ግርድጋ በውስጡ ዶግ አመድ ሲሆን ይሰማል። በጨለማ ውስጥ ይሮጥ እንደነበርና የሮጠውም ወደ ገደል እንደነበር በቅጽበት ይገባዋል። የሽንፈት ጸጥታው በአዲስ የመነካካት ማዕበል ይተካል። አእምሮ ውስጥ አዲስ የብርሃን ጮራ ሲፈነጠቅ የፈራረሰው ተስፋው እንደገና መገንባት ይጀምራል። አሁን ዳዊት በእውነተኛ የለውጥ መጀመሪያ ላይ ይቆማል። የውስጡ አየር ንብረት ተቀይሮ የንጋት ፀሐይ በነፍሱ ላይ እያበራች፣ የሌሊቱ ከባድ ዝምታ አቃቂን ሙሉ በሙሉ ውጦታል። ሰፈርተኛው ሁሉ የዕለቱን የድካም እንቅልፍ ሲተኛ፣ በዳዊት ጠባብና ቀዝቃዛ ክፍል ውስጥ ግን አንዲት የሻማ ብርሃን ትርገበገባለች። ያገኘውን አዲስ የጥበብ ብርሃን በልቡ አቅፎ ማንም በማያየው የሌሊት ጸጥታ ውስጥ አእምሮውን ከባዶ ያነጸ ነው። ዳዊት አሁን የገባበት ጦርነት ከመርካቶ የሸቀጥ ከረጢቶች ጋር አይደለም። ትልቁ ትግሉ ከገዛ አሮጌ ማንነቱ፣ ከተሳሳተው ነባር አስተሳሰቡ ጋር ነው። ውድ ኢትዮጵያውያን፣ አሮጌን ማንነት ማፍረስ የተሳሳተ እምነትን ከስሩ መንቀል አጥንትን የመሰበር ያህል ጥልቅ የውስጥ ህመም አለው። ዳዊት በየሌሊቱ የፍርሃት ቀዝቃዛ ላብ ግንባሩ ላይ ያንጠባጠበ ለዓመታት እውነት ነው ብሎ ያመነበትን የጉልበት ፍልስፍና በላቡና በእንባው እያጠበ ያስወግዳል። ይህ ብቸኝነት የተሞላበት ማንም አጨብጫቢ የሌለበት ጸጥ ያለ ጥረት ነው። አቶ አበበ የነገሩትን አምስቱን አእምሮ አናዋጭ እውነታዎች ልክ እንደ ውድ ዘር በነፍሱ ማሳ ላይ እያረስ ይዘራቸዋል። ጠዋት ፀሐይ ስትወጣ ወደ መርካቶ የሚመለሰው ዳዊት የትናንቱ ዳዊት አይደለም። እርምጃው ተቀይሯል። ጧ ጧ ጧ የሚለው የጫማው ድምፅ አሁን የሽንፈት ሳይሆን የዓላማና የጽናት ሪትም ሆኗል። ነገር ግን የለውጥ ጎዳና ሁል ጊዜም ብቸኝነት የበዛበት እሾህ የሞላበት መንገድ ነው። አብረውት ላብ የሚያፈሱት የጉልበት ሰራተኞች አዲሱን የዳዊትን ዝምታ፣ መረጋጋት እና የነገሮችን አቅጣጫ በጥበብ የማስተዋል ልማት ሲያዩ በፌዝ ይስቃሉ። አንተ ፈላስፋው፣ መቼ ነው ሐሳብ ጆን አንስቶ የሚያውቀው? ማሰብ ሆድ አይሞላም እያሉ የንቀት ጅራፋቸውን ያወርዱበታል። የፌዛቸው ጩኸትና የንቀታቸው ቃል እንደ ሹል ጩቤ ነፍሱን ሊወጋው ቢሞክርም ዳዊት ግን በውስጡ ያለውን የተስፋ ፀሐይ እንዳይጋርዱበት ጥርሱን ነክሶ ዝምታን ይመርጣል። የብቸኝነቱ ክብደት አንዳንዴ ትከሻውን ሊያጎብጠው ይሞክራል። ሰዎች ሁሉ እንደ እብድ ሲያዩት፣ የገዛ ጓደኞቹ ሲያገሉት፣ የውስጡ ጸጥታ ይበልጥ ሊረበሽ ሲታገል ይሰማል። ነገር ግን ትልቅ ህልሞች ሁልጊዜ ማኅፀናቸው ብቸኝነት እንደሆነ አሁን ጠንቅቆ ተረድቷል። ውጫዊው አየር ንብረት በሰዎች ፌዝ ቢቀዘቀዝም ውስጣዊው አየር ንብረት ግን በትልቅ ራዕይ የሞቀ ነው። ዳዊት ጉልበቱን በከንቱ ከመበተን ይልቅ የገበያውን ክፍተት በጥሞና ማጥናት፣ ስልታዊ በሆነ መንገድ የንግድ ልውውጦችን ማመቻቸት ይጀምራል። አንዳንዴ የምሳ ሰዓቱን ይዘልላል። ያችን የምሳውን ጥቂት ሳንቲም ለነገው ትልልቅ ዕቅዱ ካፒታል ሊያደርጋት በብረት ሳጥኑ ውስጥ በጥንቃቄ ያስቀምጣታል። የድሮ ማንነቱ ብቅ እያለ ይህ ከንቱ ልፋት ነው፣ ተወው፣ አትችሉም ብሎ በጆሮ ሲያንሾካሸቅ ዳዊት አይኑን ጨፍኖ የጣዋቷን የነጋት ፀሐይ የነገውን ብሩህ ሕይወቱን በምናቡ ይስለላል። አእምሮ ሲሰፋ ያሰረው የድህነት ሰንሰለት አንድ በአንድ ሲበጠስ በነፍሱ ይሰማል። ይህ ማንም የማያየው በላብና በእንባ የተሞላው የሌሊት ዝምታ እና የቀን ትዕግስት ያለምንም ማጉረምረም የሚከፍለው ጸጥ ያለ መስዋዕትነት የእውነተኛው ጥረት the grind ሕያው ማሳያ ነው። ጥበብን በሕይወት ውስጥ ለመትከል የሚከፈለው ዋጋ ከባድ ቢሆንም የዳዊት ነፍስ ግን ድሉን ከወዲሁ እያሸተተች ወደሚቀጥለው ትልቅ የሕይወት ፈተና እየገሰገች። ውድ የቻናላችን ቤተሰቦች፣ የዳዊት የሌሊት ዝምታና የተስፋ ትግል ቀስ በቀስ ማበብ ይጀምራል። ያጠራቀማት ጥቂት ሳንቲም አድጋ የራሱን አነስተኛ ንግድ በመርካቶ ጥግ እንዲጀምር አድርገዋለች። ፊቱ ላይ የድካም ሳይሆን
የብስለትና የድል ፈገግታ ይነበባል። የንጋት ፀሐይ ጨረር በሕይወቱ ላይ ያረፈ ይመስላል። ነገር ግን ሕይወት ትልቁን የጥበብ ማዕረግ ከመስጠቷ በፊት ትልቁን የእሳት ፈተና ማምጣቷ አይቀር። አንድ አመሻሽ ላይ ዳዊት ወደ አቃቂ ጠባብ ክፍሉ ሲመለስ በሩ በግማሽ ተከፍታል። እርምጃው በድንገት ይገታል። የልቡ ትርታ ሲፈጠን ይሰማል። ውስጥ ሲገባ የክፍሉ ጸጥታ ከወትሮ የተለየ የሚያስፈራና ከባድ ነው። አመነተውን የጣለበት እንደ ወንድም አብሮት እንጀራ የቆረሰውና የነገ ሕልሙን በሙሉ ያካፈለው የቅርብ ጓደኛው ያችን በላቡ በእንባውና በእንቅልፍ ማታ ያጠራቀማቸውን የካፒታል ብረት ሳጥን ይዞ ተሰውራል። ባዶነት ክፍሉን ሙሉ በሙሉ ውጦታል። ውድ ኢትዮጵያውያን፣ ክህደት አጥንት ድረስ ዘልቆ የሚሰብር ቀዝቃዛ ነፋስ አለው። ከገንዘብ መዘረፍ በላይ የሰው ልጅ እምነት መዘረፍ ነፍስን ክፉኛ ያደማል። በዚች ቅጽበት የዳዊት የውስጥ አየር ንብረት በከባድ ማዕበል ይናወጣል። ያረጀው የፍርሃት ቀዝቃዛ ላብ በግንባሩ ላይ እንደገና ፊቱን እያጠበ ይወርዳል። ለምን እኔ የሚለው የአሮጌው ማንነቱ የሽንፈት ድምፅ ከውስጡ አጎረመረመ። ትከሻው ይዘለፈፈላል፣ ጉልበቱ ይከዳል። መሬት ላይ ተንበርክኮ የተሰበረውን የሳቱን ቁልፍ ትኩር ብሎ ያያል። ያወጋቸው ጥልቅ የአእምሮ እውነታዎች እና ያጋጠመው ጭካኔ የተሞላበት እውነታ ፊት ለፊት በብርቱ ይላተማሉ። አሮጌው ዳዊት፣ ያ በመርካቶ ፀሐይ ተስፋ ቆርጦ የነበረው ማንነቱ አሁን በጆሮ ያንሾካሽካል። አላየህም? የፈለገ ብታስብ፣ የፈለገ ጥበብ ብትማር፣ የድህነትና የውድቀት እርግማን ከአንተ አይጠፋም። የሰው ልጅ እምነት የለውም፣ ጥረትህ ሁሉ ከንቱ ነው እያለ ወደ ቀድሞ የጨለማ አዙሪት ሊመልሰው በሌሊት ዝምታ የለኮሳትን አዲስ የተስፋ ሻማ ሊያጠፋት አጥብቆ ይጎትታል። ክፍሉ ውስጥ ያለው የከፋ ጸጥታ የዳዊትን የነፍስ ጩኸት አያጠፋው። እነዚያ የንጋት ፀሐይ ብርሃን የፈነጠቀባቸው የአቶ አበባ ምክሮች ውሸት ነበሩ እንዴ? አእምሮን ማደስ በእውን ሕይወትን ይቀይራል ወይስ እኔ ራስን ያታልልኩ ነበር ብሎ ራሱን ይጠይቃል። ውጭ ላይ ዝናብ መጣል ጀምሯል። የዝናቡ ጠብጣብ በቆርቆሮ ጣሪያ ላይ የሚያወጣው ሪትማዊ ድምፅ የዳዊትን የውስጥ ብጥብጥ የሚያስተጋባ ይመስላል። ይህ ተራ የገንዘብ ስርቀት አልነበረም። ይህ የዳዊትን አዲስ ማንነት ያገኘውን ጥበብ ብርሃን እና ወደፊት የመምራት አቅም ለመስረቅ የመጣ ትልቁ የነፍስ ፈተና ነው። የሕይወት እኩላቱ ዳግም የተዛባበት ይመስለዋል። በዚህ የሕመምና የብቸኝነት ሌሊት ዳዊት ትልቅ መስቀለኛ መንገድ ላይ ወድቋል። ወደ ኋላ ተመልሶ በሽንፈት ጸጥታ ውስጥ መዋጠን ወይስ ይህንን ከባድ የክህደት ሕመም አቅቦ ሕይወት ወደምታዘጋጅለት ላቀው የድል ምዕራፍ መሻገርን መምረጥ አለበት። አዲሱ እምነቱ እና አሮጌው ፍርሃቱ የዳዊትን ነፍስ ለመቆጣጠር የሞት ሽረት ትግል ውስጥ ገብተዋል። ውድ የቻናላችን ቤተሰቦች፣ የክህደት ጩቤ ልቡን አቁስሎት ለዓመታት እንቅልፍ አጥቶ ሆዱን አስሮ የገነባው ጥቂት ካፒታል በአንድ ጀንበር በአየር ላይ ተኖ ዳዊት በጠባቧ የአቃቂ ክፍል ውስጥ ብቻውን ተቀምጧል። የሽንፈት ከባድ ጸጥታ እንደገና ክፍሉን ሊቆጣጠረው፣ ጥቁር የሐዘን ደመና ነፍሱን ሊከልላት ይሞክራል። የፍርሃት ቀዝቃዛ ላብ በጀርባው ላይ ሲወርድ ይሰማዋል። ትናንትና ያመለጠው የድህነት አዙሪት ዳግም አፉን ከፍቶ ሊወጣው የተዘጋጀ ይመስላል። የልቡ ትርታ ሲፈጥን እውን ይህ ሁሉ ጥረቴ ከንቱ ነበር የሚል ጥያቄ በውስጡ ያቃጭላል። ነገር ግን ውድ ኢትዮጵያውያን፣ እውነተኛ ጀግና የሚፈጠረው በማሸነፉ ሳይሆን ክፉኛ በወደቀበት ቅጽበት በሚያደርገው ጥልቅ ውሳኔ ነው። በሕመሙ መሃል ያቺ የፍርሃት ላብ ግንባሩን ሙሉ በሙሉ ሳታዳርሰው ድንገት አቶ አበበ የነገሩት አምስተኛውና የመጨረሻው አእምሮ አናዋጭ እውነት በነፍሱ ውስጥ እንደ ንጋት ፀሐይ ብልጭ ይላል። ልጄ ይላል ያ የጥበብ ድምፅ በአእምሮ ውስጥ፣ ውድቀት ማለት የሕይወት መቃብር አይደለም። ውድቀት ማለት ያልሰራውን መንገድ ትተህ በአዲስ መንገድ እንድትጀምር ሕይወት የምትሰጥህ የጥበብ መነጨር ነው። ትልቁ ኪሳራ ገንዘብን ማጣት ሳይሆን ከወደቁበት ቦታ ትምህርትን ሳያነሱ መቅረት ነው። ወርቅ በእሳት ሳይፈተን ክብሩን አያገኝም።
ይህ ጥልቅ እውነት የዳዊትን ነፍስ ሲያገኛት የውስጡ አየር ንብረት በቅጽበት ይቀየራል። የክህደቱና የኪሳራው ሕመም ወደማይገታ የንቃት ኃይል ይለወጣል። እንባው በጉንጮቹ ላይ የፈሰሰ ነገር ግን ከንፈሩ ላይ የማሸነፍ ፈገግታ ይነበባል። ያጣው ቁሳቁስና የተዘረፈው ገንዘብ እንጂ በሌሊት ዝምታ የገነባው በእንባ ያደበው አእምሮአዊ ጥበብ ማንም ሊሰርቀው እንደማይችል ጠንቅቆ ይረዳል። ውድቀቱን እንደ ወንጀልና እንደ እርግማን መቁጠሩን ያቆምና ሕይወት እያስተማረችው ያለውን የጥበብ ትምህርት ቤት ማየትን ይለምዳል። በዚህች ቅጽበት የዳዊት የውስጥ ኃይል እንደ ተቀበረ ፍምሳት በነፋስ ሲገረፍ ዳግም እንደሚቀጣጠል በብርቱ ይነዳል። በደረቱ ላይ ተጭኖ የነበረው የሐዘን ሸክም ወዲያው ይረግፋል። ከሽንፈቱ አመድ ውስጥ አሮጌውን ፍርሃት አራግፎ እንደ አዲስ ጀግና ብድግ ይላል። በሩን ከፍቶ ወደ ውጭ ሲወጣ የአቃቂ ማለዳ አየር ከወትሮው በተለየ ንጹሕና ብሩህ ሆኖ ይቀበለዋል። የጧቷ ፀሐይ ፊቱ ላይ ስታርፍ አዲስ ምዕራፍ መጀመሩን ያበስራል። እግሮቹን ወደ መርካቶ ሲያቀና ጧ ጧ ጧ የሚለው የጫማው ኮቴ አሁን የፍርሃት ወይንም የድካም ሳይሆን የማይበገር የተስፋና የድል ሪትም ሆኗል። ወደ መርካቶ ግርግር ሲገባ ዳዊት እንደ ትናንቱ በሁኔታዎች የሚናወጥ በሰዎች ክፋት የሚሰበር ጣራ ወጣት አይደለም። አሁን የሕይወትን ማዕበል መጋለብ የቻለ የሽንፈትን ቋንቋ ወደ ስኬት ቀመር የቀየረ አዲስ ሰው ሆኗል። የሰዎች ፌዝ፣ የገበያው ውጣ ውረድ ወይንም የኪሱ ጊዜያዊ ባዶነት ከቶ ያስፈራው። ምክንያቱም ከምንም በላይ ውድ የሆነውን ትልቁን ካፒታል የማይሰረቀውን የማይከዳውን እና ፈተናን ወደ ድል የሚቀይረውን ጠንካራ አእምሮ በውስጡ ተክትሏል። የድል ምዕራፍ የሚጀምረው ውጫዊው ጦርነት ሲያበቃ ሳይሆን የውስጡ ነፍስ አለመሸነፍን ስታውጅ መሆኑን በተግባር አሳይቷል። ውድ የቻናላችን ቤተሰቦች፣ የዳዊት ጉዞ የሁላችንም የሕይወት መስታወት ነው። መርካቶ ትናንት ሚያው ነበረች፣ ዛሬ ሚያው ናት። የቀትር ፀሐዩ አሁንም ጀርባን ይተኩሳል። የሸቀጥ ጫኒዎች ጩኸትና የመኪናው ጡሩምባ አሁንም አየሩን ይሞላሉ። ነገር ግን ዳዊት ተቀይሯል። ሕይወቱ የተለወጠው አዲስ ከተማ ወይም አዲስ ሀገር ሄዶ አልያም አካባቢውን ቀይሮ አይደለም። ትልቁ የሕይወት ትምህርት እዚህ ላይ ነው። ሕይወት የሚቀየረው አካባቢን በማምለጥ ሳይሆን አእምሮን በማደስ ነው። ውድ ኢትዮጵያውያን፣ ስንቶቻችንን የውድቀታችንን ምክንያት በሰዎች፣ በሁኔታዎች ወይም በኖርንበት ሰፈር ላይ የምናላክቀው? ስንቶቻችንን ቦታ ብቀይር ኖሮ፣ የተሻለ ሥራ ባገኝ ኖሮ ሕይወቴ ያበራ ነበር ብለን የምናስበው? ነገር ግን የውስጣችሁን የአየር ንብረት፣ ያንን የፍርሃት ቀዝቃዛ ላብና የሽንፈት ከባድ ዝምታ በአዲስ የጥበብ ፀሐይ ካላሞቃችሁት የቱም ብትሄዱ ያው አሮጌው ማንነታችሁ አብሯችሁ ይጓዛል። ዳዊት በተግባር የተረዳው ትልቁ ምስጢር ይህንን ነው። እነዚህ 5 አእምሮ አናዋጭ እውነታዎች የድህነትን ስር የነቀሉት ከኪሱ ሳይሆን ከተሳሳተው አስተሳሰቡ ነው። ጉልበት ብቻውን በቂ እንዳልሆነ፣ አሮጌው ማንነት ለማፍረስ የሌሊት ዝምታና ብቸኝነት ወሳኝ እንደሆነ፣ የሰዎች ፌዝ የራሳቸው የፍርሃት ማሳያ እንጂ የሱ ዕጣ ፈንታ እንዳልሆነ፣ እንዲሁም የቅርብ ሰው ክደትና የገንዘብ ኪሳራ የሕይወትን ጥበብ የሚያጠሩ የእሳት ማንደጃዎች መሆናቸውን በነፍሱ ተገንዝቧል። አሁን ቆም በሉና የገዛ ነፍሳችሁን ጠይቁ። የእናንተ መርካቶ የትኛው ነው? ጉልበታችሁን እያሟጠታችሁ፣ ላባችሁን እያፈሰሳችሁ፣ ነገር ግን የሕይወት እኩልታው አልገጠመም ብሎ ውጤት ያጣችሁበት የጦር ሜዳ የትኛው ነው? እስካሁን የምትታገሉት ውጫዊውን ዓለም ለመቀየር ከሆነ ዛሬውኑ የጦርነታችሁን አቅጣጫ ቀይሩ። ትልቁ ጦርነት ያለው የራስ ቅላችሁ ውስጥ ነው። አእምሮአችሁ በሽንፈት ከታሰረ በወርቅ መንበር ላይ ብትቀመጡም ሕይወታችሁ ባዶ ነው። አእምሮአችሁ በአሸናፊነት ኃይል ከተቃኘ ግን በአቃቂ ጠባብ ክፍል ውስጥ ሆናችሁም የዓለምን ማዕበል መቆጣጠር ትችላላችሁ። ነገ ማለዳ የንጋት ፀሐይ ብርሃን ክፍላችሁን ሲያበራ ከእንቅልፋችሁ ስትነቁ አንድ ነገር አድርጉ። ጫማችሁን አድርጋችሁ ወደ ውጭ ስትወጡ ያ በመሬት ላይ የሚያስተጋባው ሪትማዊ የጫማ ኮቴ ጧ ጧ ጧ ምን እየነገራችሁ እንደሆነ በጥሞና አድምጡ። ወደ ተለመደው የሽንፈት እስር ቤት እየተመለሳችሁ ነው? ወይስ አሮጌውን ማንነት አፍርሳችሁ ጥበብን ታጥቃችሁ
በማይበገረው የአሸናፊነት መንፈስ ወደ አዲሱ የድል ምዕራፍ እየገሰገሳችሁ ነው። ምርጫው የእናንተው ነው። የሕይወታችሁን ትረቃ በአእምሮአችሁ ኃይል ዳግም ጻፉት። ይህንን የነፍስና የጥበብ መንገድ ለመጓዝ ለወሰናችሁ ሁሉ ስደተኛው ሁልጊዜም የቅርብ መቃሪያችሁ ሆኖ አብሮአችሁ ይቆማል። አእምሮህ ሲታደስ ምድረ በዳውም የድል አውድማ ይሆናል።